የሀያዎቹ ዕድሜህን ቀይር። ወደ ዛሬው ቪዲዮ ከመግባታችን በፊት አንድ ነገር ልጠይቅህ። እስካሁን ሰብስክራይብ ካላደረግ አሁን አድርግ። ይህን ቻናል የበለጠ እንዲያድግ በእውነት ይረዳኛል። ስለዚህ ሁላችንም የምናውቀው አንድ ስሜት አለ። የሀያዎቹ ዕድሜያችን በህይወታችን ውስጥ በጣም ግራ የሚያጋባው ጊዜ ሊሆን ይችላል። ምናልባት በየቀኑ ከኋላ እንደቀረ እየተሰማ ትነቃ ይሆናል። ሁሉም ሰው አንተ ያላገኘው ምስጢራዊ የህይወት ካርታ እያገኘ ይመስልሃል። ማህበራዊ ሚዲያ ስታል የአንተ እድሜ በሚጠጉ ሰዎች ዓለምን ሲዞሩ፣ አፓርታማ ሲገዙ፣ የራሳቸውን ንግድ ሲጀምሩ፣ በፍቅር ሲወድቁ፣ ሲያገቡ፣ ሰውነታቸውን ሲያሰሩ፣ ሲበለጽጉ ታያለህ። በዚህ መሃል አንተ ምን እየሰራ እንደሆነ ለማወቅ እየሞከርክ ነው። ግን ማንም የማይነግርህ ጨካኝ እውነት ይህ ነው። አብዛኛው ሰዎች እየዋሹ ነው። አብዛኛዎቹ ሰዎች ጠፍተዋል። እናም ጥቂቶቹ ያልጠፉትስ ፍቅር መጠበቅ ያቆሙ፣ እነሱ ተነሳሽነትን መጠበቅ ያቆሙ፣ በጸጥታ መገንባት የጀመሩ። ምንም አስተማሪ፣ ምንም አማካሪ፣ ምንም ወላጅ ህይወትን ሊያስረዳህ አይመጣም። ዓለም እምቅ ችሎታን አትሸልምም፣ ትግበራን ነው የምትሸልመው። የዚህ ቪዲዮ ቀጣይ ጥቂት ደቂቃዎች ካልተረዳ በህይወት ውስጥ ያለህን በጣም ውድ ዓመታት ታባክናለህ። ስለዚህ በሀያዎቹ ዕድሜ ውስጥ ዘግይተህ ስለምትማራቸው እውነቶች እንነጋገር። የወደፊታቸውን ከሚገነቡ ሰዎች ያለፈ ህይወታቸው የሚጸጽቱ ሰዎች የሚለዩ እውነቶች። አንደኛ፣ ማንም አንተ የምታስበውን ያህል ግድ አይሰጠውም። የሚሰማ አብዛኛው ጫና ምናባዊ ነው። ሰዎች እያንዳንዱ እንቅስቃሴን እየተመለከቱ ውድቀቶችን እየፈረዱ ሙከራዎችን እየሳጉ ይመስላል፣ ግን አይደሉም። የራሳቸውን ስህተቶችና አለመተማመኖች ላይ በመጨነቅ ተጠምደዋል። ማንም ሰው አንተ እንደምታስበው ብዙ ጊዜ ለአንተ እንደማያስብ በቶሎ በተረዳ ቁጥር ህይወት በቶሎ ያንተ ይሆናል። ይህ በማይታይ ተመልካች ፊትና ትወና ማቆም ያለብህ ዓመት ነው። ምርጫዎችን ማጽደቅ ያለብህ ብቸኛው ሰው አንተ ነህ። ሰዎች ምን ይላሉ ብለህ ስለፈራ የምትገድለው እያንዳንዱ ህልምህ በ5 ደቂቃ ውስጥ የሚረሱት ህልም ነው። ሌሎች እንደሚጠብቁ የምታስበው የህይወት እትም ሳይሆን የራስህን ህይወት ኑር። ሁለተኛ፣ ጓደኞችህ ዘላለም አይቆዩም። የሀያዎቹ ዕድሜዎች የጓደኝነት ማጣሪያ ናቸው። በህይወት በሙሉ አብሮ ይሆናሉ ብለህ ያሰብካቸው ሰዎች ቀስ በቀስ ይርቃሉ። ሁልጊዜ መጥፎ ሰዎች ስለሆኑ ሳይሆን በተለያዩ አቅጣጫዎች እያደጉ ስለሆነ ነው። አንዳንድ ጓደኞች ስራ ያገኛሉ፣ አንዳንዶች ያገባሉ፣ አንዳንዶች በራሳቸው ችግሮች ይጠፋሉ፣ አንዳንዶች ዝም ብለው መሞከር ያቆማሉ። ይህ ችግር የለውም። የሀያዎቹ ዕድሜ ጓደኝነት ስለ ታሪክ እንዳልሆነ ያስተምርሃል፣ ስለተለያየ አቅጣጫ ነው። ከዚህ በፊት አብራቸው ለማደግ የጸለይካቸው ሰዎች ልታድግ ትችላለህ። ጉልበትህን በሚያሟጥጡ ግንኙነቶች ላይ አትጣበቅ። ጉልበትህን ጠብቅ። ምኞቶችን በሚያራምዱ ሰዎች እንጂ አለመተማኖችን በሚያለባብሱ ሰዎች አትከበር። ሁሉም ሰው አንተ በምትሄድበት ቦታ እንዴት የታሰበ አይደለም። እናም ይህ ደረጃህን እያሳደግ እንደሆነ ምልክት ነው። ሶስተኛ፣ ተግሳጽ ከተነሳሽነት ይበልጣል። ተነሳሽነት እንድትጀምር ያደርግሃል። ተግሳጽ ደግሞ የማትቆም ያደርግሃል። ይህ አብዛኛዎቹ ሰዎች ሰነፍ የሚሆንበት ዓመት ነው። የተሻለ ህይወትን እንደሚፈልጉ ያወራሉ፣ ግን አብሮ የሚመጣው ምቾት ማጣት አይፈልጉትም። እውነቱ ይሄ ነው። የሀያዎቹ ዕድሜ በጣም ጎበዝ ስለመሆን አይደለም፣ በጣም ወጥ ስለመሆን አይደለም። አንድ ችሎታ ምረጥና ማንም ሊክደው እንደማይችል ድረስ በሱ ጎበዝ ሁን። ፍላጎት በሌለህባቸው ቀናትም ቢሆን ብቅ በል። ማንም በማያጨበጨብልህ ጊዜም ቢሆን ብቅ በል። ትርጉም የለሽ በሚመስል ጊዜም ቢሆን ብቅ በል። ምክንያቱም ተግሳጽህ ይጨምራል። አሁን የምትገነባው እያንዳንዱ ትንሽ ልምድ በኋላ ልዕለ ኃይል ይሆናል። ፍጹም መሆን አያስፈልግም። የወደፊት ማንነትን የሚያከብረው ሰው ለመሆን የሚያበቃ ወጥነት ብቻ ያስፈልጋል። እባክዎ ይህንን ቻናል ሰብስክራይብ ያድርጉና የኖቲፊኬሽን ደወል ምልክቷን ይጫኑ። እንዲሁም ይህን ቪዲዮ ላይክ ማድረግ አይርሱ። አራተኛ፣ ገንዘብ ከምታስበው በላይ አስፈላጊ ነው። ገንዘብ ሁሉ ነገር አይደለም፣ ግን የገንዘብ እጥረት ሁሉንም ነገር ይገድባል። በሀያዎቹ ዕድሜ ከገንዘብ የበለጠ ጊዜ አለ፣ ግን ያንን ጊዜ በጥበብ ከተጠቀምክበት ስለ ገንዘብ ለዘላለም መጨነቅ አይኖርብህም። ገቢ የሚያስገኝ ችሎታን ተማር። ትንሽ የጎንዮሽ ስራ ጀምር። በከፍተኛ ደረጃ አጠራቅም። የአደጋ ጊዜ ፈንድ ገንባ። አብዛኞቹ ሰዎች ቀውስ እስኪሆን ድረስ ስለ ገንዘብ መማርን ይሸሻሉ። ዕዳ እስኪያሰንፍህ አትጠብቅ። ወላጆችህ እንዲረዱ አትጠብቅ። ተአምር አትጠብቅ። በሀያዎቹ ዕድሜ የምታዳብራቸው የገንዘብ ልማዶች የሰላሳዎቹ ዕድሜህን ነፃነት እንደሆነ ወይም ቅጣት እንደሆነ ይወስናሉ። ገንዘብ ደስታን አይገዛም፣ ግን አማራጮችን ይገዛል፣ እና አማራጮች ደግሞ ሰላምን ይገዛሉ። አምስተኛ፣ ጊዜ የለህም አለ ብለህ ታስባለህ። የሀያዎቹ ዕድሜ የማያልቅ ይመስላል እስኪያልቅ ድረስ። ለመለወጥ፣ ለማደግ፣ ለመገንባት፣ ለማሻሻል ዓመታት እንዳለ ታስባለህ፣ ግን እውነቱ ይህ ነው። በሀያዎቹ ዕድሜ ያለው ጊዜ ከምትጠብቀው በላይ በፍጥነት ይጠፋል። ብልጭ ድርግም
አላደርግም ትላለህ። በድንገት 28 ዓመት ደርሶ 10 ዓመት የት እንደሄደ ትገረማለህ። የሚያሸንፉት ሰዎች ጊዜያቸውን በአጥፊ ነገሮች ላይ ማባከን ያቆሙ ናቸው። ጊዜያዊ ደስታ ማሳደድ አቁመው የረጅም ጊዜ ማንነትን መገንባት የሚጀምሩ ሰዎች ናቸው። በስራ መጠመድን ከምርታማነት ጋር አታምታታ። ወጣትነት መሆንን ያልተገደበ ጊዜ እንዳለ አድርጋ ታሳት። እያንዳንዱ ቀን፣ እያንዳንዱ ምርጫ፣ እያንዳንዱ ልማት ይጨመርልሃል፣ ለበጎም ይሁን ለክፉ። ዛሬ በምታደርጋቸው ውሳኔዎች የወደፊት እጣህን እየጻፍክ ነው። በመጨረሻም የ20ዎቹ ዕድሜ ፍጹም እንዲሆን የታሰበ አይደለም። ሊቀርጽ ነው የታሰበው። ሊያፈርስህና እንደገና ሊገነባህ ነው። መውደቅ አለብህ። ራስህን መጠየቅ አለብህ። ጠፍቶ እንደሆነ ሊሰማ ይገባል። እድገት የሚሰማው እንደዚህ ነው። ከትዕይንት በኋላ ህይወት ከሌላ ሰው ምርጥ ትዕይንት ጋር ማነጻጸር አቁም። ለፍጹም ጊዜ መጠበቅ አቁም። ከሰበቦች ጀርባ መደበቅ አቁም። የወደፊት ህይወትህ በራስ የመተማመን ስሜት ያለው፣ የተስተካከለ ተግዛት ያለው፣ በአንድ ደፋር ውሳኔ በሌላ በኩል እየተጠበቀ ነው። ባለህበት ጀምር፣ ያለህን ተጠቀም፣ የምትችለውን አድርግ። 20ዎቹ እድሜህን ለማባከን የታሰበ ጊዜ አይደለም። የህይወት እረፍት የሚቆምበት መሰረት ለመገንባት የታሰበ ጊዜ ነው። ፍሬያማ አድርገው እና ይህን ጉዞ አብሮ የሚጓዝ ሰው ከፈለግ ህይወት ቀላል እንደሆነ ከማስመሰል ይልቅ ችግሮችን በእውነት የሚጋራ እንግዲያውስ እዚሁ ቆይ። ደረጃ እንድታሳድግ፣ ተግሳጽ እንድትይዝ፣ የምትችለውን ህይወት እንድትገነባ የሚያግዙ ቪዲዮዎችን ሰራለሁ። ይህ ቪዲዮ ከተሰማ ሰብስክራይብ አድርግ። እኔን ስለሚረዳኝ አይደለም፣ ግን ዛሬ ልትወስደው ከምትችላቸው ቀላል ውሳኔዎች ውስጥ አንዱ ስለሆነ የወደፊት ማንነትህ ያመሰግንሃል። በዚህ ብቻህን አይደለህም። እምቅ ችሎታቸውን ለማባከን እምቢ ካሉ ሰዎች ማህበረሰብ እንኳን በደህና መጣህ።